ይህ ዝነኛና ሚሊዮነር እግር ኳስ ተጫዋች የገዛ ያክስቱን ልጅ በቢላ መውጋቱን ያውቃሉ? ዛሬ የምነግራችሁ ታሪክ ስለ ኩዊንሲ ነው። ኩዊንሲ ይህ ታሪክ ሲጀምር የ28 ዓመት ወጣት ሲሆን የሚኖረውም በአምስተርዳም ከተማ ነው። ኩዊንሲ ተራሱ አይደለም፣ እጅግ ስኬታማ ፕሮፌሽናል እግር ኳስ ተጫዋች ነው። በኔዘርላንድስ ትልቁ ክለብ በሆነው አያክስ ውስጥ ነው የሚጫወተው። ክለቡም በአመት ወደ 3 ሚሊዮን የአሜሪካ ዶላር ገደማ የሚጠጋ ከፍተኛ ደሞዝ ይከፍለዋል። ነገር ግን ለኩዊንሲ ሁሉ ገንዘብ በቂ አልነበረም። በዚህ ምክንያት በጎንዮሽ በከባድ የእጽ ንግድ ውስጥ ለመሳተፍ ይወስናል። ከብራዚል ወደ ኔዘርላንድስ በድብቅ ኮኬን ማስመጣት ይጀምራል። የሚገርመው ነገር ኩዊንሲ እነዚህን ስራዎች በገንዘብ ከመደገፍ ባለፈ ጭነቶቹ እንዴት እንደሚመጡና የት እንደሚደርሱ ራሱ በቀጥታ ይከታተል ነበር። ይህ ሁሉ ስራ ለመስራት እንዴት ጊዜ ያገኘ ብላችሁ ልትገረሙ ትችላላችሁ። ያም ሆኖ ግን በ2020 በአንድ ወቅት አንድ ትልቅ የእጽ ዝውውር ስራ ላይ ተሰማርተው ነበር። ኩዊንሲ በጨው ኮንቴነሮች ውስጥ ተደብቀው ከብራዚል የሚመጡ 2 ትላልቅ የኮኬን ጭነቶችን ይጠባበቅ ነበር። የዚህ ጭነት አጠቃላይ ዋጋ በግምት 82 ሚሊዮን የአሜሪካ ዶላር ነበር። እንግዲህ አስቡት ኩዊንሲ ምን ያህል ግዙፍ የሆነ የእጽ ንግድ ውስጥ እንደገባ። እሱ ሁሉንም ነገር የሚያስተባብረው ዋናው ሰው ስለሆነ ጭነቱ እንደደረሰ ተረክበው እንዲያወጡት መመሪያ ያስተላልፋል። ነገር ግን ኩዊንሲ የሚያውቀው አንድ ትልቅ ሚስጥር ነበር። የኔዘርላንድስ ፖሊሶች ለረጅም ጊዜ ክትትል እያደረጉበት ነበር። እንዲያውም ከአደንዛዥ እጾቹ አስመጪ ጋር ለመገናኘት የሚጠቀምበት ሚስጥራዊ መተግበሪያ ሰብረው ገብተው መልእክቶቹን ሁሉ ያነቡ ነበር። ፖሊሶቹ ስለ ጭነቱና መቼ እንደሚመጣ ሁሉንም መረጃ አስቀድመው አውቀዋል። ጭነቱ የሚገባው በቤልጂየም በኩል በአንትወርፕ ወደብ በኩል ስለነበር የኔዘርላንድስ ፖሊሶች ለቤልጂየም ፖሊሶች መረጃውን ያስተላልፋሉ። የቤልጂየም ፖሊሶችም ባደረጉት ድንገተኛ ኦፕሬሽን አንደኛውን ጭነት በቁጥጥር ስር ያውሉታል። በዚህ ወቅት ፖሊሶቹ ኩዊንሲን ይዘው ማሰር ይችሉ ነበር፣ ነገር ግን ወዲያውኑ ላለማሰር ወሰኑ። ይልቁንም በእሱ ላይ ጠንካራ ማስረጃ መሰብሰብና አብረውት የሚሰሩትን ግብረ አበሮቹን ሁሉ ለማጋለጥ ሲሉ ስልኩን ይጠልፉታል። እያንዳንዱን ንግግሩንም በድብቅ ይሰማሉ። ኩዊንሲ ሳይታሰር ድርብ ህይወቱን መምራቱን ቀጠለ። በአደባባይ ዝነኛ እግር ኳስ ተጫዋች፣ በድብቅ ደግሞ ቢሊዮነር የእጽ ነጋዴ ሆኖ በሚሊዮኖች የሚቆጠር ገንዘብ ማጋበሱን ቀጠለ። ነገር ግን በዚያው በ2020 ዓመት አንድ ያልተጠበቀ እብደት መሰል ድርጊት ፈጸመ። አንድ ቀን ኩዊንሲ ከቤተሰቦቹ ጋር ግብዣ ላይ ነበረ። በዚያ መሃል ኩዊንሲ የአክስቱ ልጅ ከአክስቱ ላይ የወርቅ ጌጣጌጥ መስረቁን ይሰማል። በዚህ ጊዜ ኩዊንሲ እጅግ በጣም ይቆጣና ከዘመዱ ጋር ኃይለኛ ጭቅጭቅ ይጀምራሉ። ጭቅጭቁ እየበረታ ሲሄድ ኩዊንሲ በድንገት ስሜቱ መቆጣጠር አቅቶት ኪስ ውስጥ የሚይዘውን ቢላ አውጥቶ ዘመዱን ጉልበቱ ላይ ይወገዋል። ዘመዱ ለሞት የሚያበቃ ጉዳት ባይደርስበትም ቆይቶ ድርጊቱን ለፖሊስ ያሳውቃል። በዚህ ምክንያት ኩዊንሲ በቁጥጥር ስር ውሎ ታሰረ። ከጥቂት ቀናት ቆይታ በኋላ ግን የፍርድ ሂደቱን በውጭ ሆኖ እንዲከታተል ተፈቀደለት። በዚያው ኔዘርላንድስ ውስጥ ሆኖ ፍርዱን መጠበቅ ነበረበት። ነገር ግን ኩዊንሲ ነገሮችን አስቀድሞ ማሰብ ጀመረ። ይህ የክስ ሂደት ካልተሳካና በሰው መውጋት ወንጀል ከተፈረደብኝ እድሜውን በሙሉ እስር ቤት ልጨርስ እችላለሁ፣ ይህም ህይወቴንና ፕሮፌሽናል የእግር ኳስ ስራዬን ያበላሸዋል ብሎ ሰጋ። ስለዚህ ለሰራው ጥፋት ቅጣቱን ከመቀበል ይልቅ ከሀገር ለመጥፋት ወሰነ። ወዲያውኑ ወደ ሩሲያ በመሄድ አዲስ ህይወት ጀመረ። በዚያም ስፓርታክ ሞስኮ ከተባለ ክለብ ጋር ኮንትራት ተፈራረመ። ኩዊንሲ ሩሲያን የመረጠው ሆን ብሎ ይሁን ወይም በአጋጣሚ ባይታወቅም ምርጫው ግን ብልህነት የተሞላበት ነበር። ምክንያቱም ሩሲያና ኔዘርላንድስ ወንጀለኞችን አሳልፎ የመስጠት ስምምነት የላቸውም። ስለዚህ በዚያ ሆኖ በሰላም እግር ኳሱ መጫወቱን ቀጠለ። ሆኖም ግን አመታት እያለፉ ሲሄዱ ነገሮች ለኩዊንሲ አልቀለሉም። በ2023 ዓመት የአክስቱን ልጅ በመውጋት ወንጀል የተመሰረተበት ክስ በይፋ ታየ። ኩዊንሲ ሩሲያ ስለነበር ፍርድ ቤት አልቀረበም። ፍርድ ቤቱም በሌለበት ጉዳዩን አይተው ጥፋተኛ ነው በማለት የ18 ወራት ማለትም የ1 ዓመት ከ6 ወር እስራት ፈረደበት። በተመሳሳይ ጊዜ የኔዘርላንድስ መንግስት ሲያጠናክር የነበረውን የእጽ ዝውውር ክስ መሰረተበት። ለዚህም ፍርድ ቤት እንዲቀርብ ቢጠራም ኩዊንሲ አሁንም አልመጣም። ፍርድ ቤቱም በሌለበት ጉዳዩን ተመልክቶ በእጽ ዝውውር ወንጀል ጥፋተኛ ሆኖ በመገኘቱ የ6 ዓመት እስራት ፈረደበት። በአጠቃላይ 7 ዓመት ከ6 ወር እስራት ተበየነበት። ኔዘርላንድስ ፖሊስ ለኢንተርፖል መረጃ በመስጠት ዓለም አቀፍ የመያዣ ትዕዛዝ እንዲያወጡበት አደረገ። ይህም ማለት ኩዊንሲ ከሩሲያ ከወጣ በማንኛውም ሀገር የመታሰር እድል ይኖረዋል ማለት ነው።
ኩዊንሲን እያወቀ በሩሲያ መቆየቱን ቀጠለ። እንዲሁም በቡድኑ ውስጥ ከፍተኛ ጎል አግቢ ሆነ። ብዙ ሰው በዚህ ደረጃ የሚፈለግ ወንጀለኛ ራሱን ደብቆ ይኖራል ብሎ ያስባል። ኩዊንሲ ግን ተቃራኒውን ያደረገው ራሱን የማይነካ አድርጎ ስለቆጠረ በየፓርቲው መታየት፣ የቅንጦት ህይወቱን በማህበራዊ ሚዲያ ማሳየት ጀመረ። እንዲያውም የራፕ ሙዚቃ መስራት ጀመረ። በዘፈኖቹም ስለ ወንጀል፣ ስለ ግጭት እና አልፎም ስለ እጽ ንግድ ይዘፍን ነበር። ነገር ግን በ2024 ነገሮች መበላሸት ጀመሩ። የኩዊንሲ የሩሲያ ክለብ ለልምምድ ወደ ተባበሩት አረብ ኤሚሬትስ ሲያመራ እሱም አብሮ ሄደ። ይህ ትልቅ ስህተት ነበር፣ ምክንያቱም ዱባይ ከኔዘርላንድስ ጋር ወንጀለኞችን አሳልፎ የመስጠት ስምምነት አላቸው። ኩዊንሲ ከቡድኑ ጋር እስካለው ድረስ ምንም አልሆንም ብሎ ተማምኖ ነበር። በዚያም ልምምዱንና ጨዋታውን ያለምንም ችግር ቀጠለ። ኩዊንሲ ግን አመሉን አላረመም። ዱባይ ውስጥ መኪና እየነዳ እያለ በድንገት አደጋ ደረሰ። አደጋው ቀላል ቢሆንም ኩዊንሲ ግን ካሳ ከመክፈል ይልቅ ጥሎ አምልጦ ሄደ። ቡድኑ ወደ ሩሲያ የሚመለስበት ጊዜ ደረሰና ኩዊንሲ ወደ አውሮፕላን ማረፊያ መራ። ነገር ግን የዱባይ ፖሊሶች በድብቅ ሲከታተሉት ነበር። አውሮፕላን ማረፊያ ሊወጣ ሲል በድንገት በቁጥጥር ስር አዋሉት። ከጥቂት ቀናት በኋላ ለፍርድ ቤት እስከሚቀርብ ድረስ ከዱባይ እንዳይወጣ በሚል ቅድመ ሁኔታ ተለቀቀ። የሩሲያ ክለብም ያለሱ ወደ ሞስኮ ተመለሱ። ከወራት ጥረት በኋላ ክለቡ ኮንትራቱን አቋረጠበት። ኩዊንሲ አሁን የሚጫወትበት ክለብ አጣ። ነገር ግን ተስፋ ሳይቆርጥ እዚያው ዱባይ ውስጥ ከሚገኝ ሌላ ክለብ ጋር የ1 ዓመት ውል ተፈራረመ። ህይወቱንና ሙዚቃውንም በዚያው ቀጠለ። ሁሉም ነገር የተሳካለት ይመስል ነበር። ሆኖም የኔዘርላንድስ መንግስት ለዱባይ ባለስልጣናት ኩዊንሲ አሳልፎ እንዲሰጣቸው በይፋ ጥያቄ ያቀረቡ። በዚህ መሰረት ኩዊንሲ ዳግመኛ ተያዘ። በመጨረሻም ወደ ኔዘርላንድስ ተላልፎ ተሰጠ። አሁን ላይ ኩዊንሲ የተፈረደበትን የ7 ዓመት ከ6 ወር እስራት በወህኒ ቤት ሆኖ እየጨረሰ ይገኛል። የዛሬው ታሪካችን ይህን ይመስላል። ውድ የለዛ ትረካ አድማጮቻችን ይህን የመሰሉ ለዛ ያላቸው እንዲሁም ለጆሮ የሚስማሙ ትረካዎችን በየወቅቱ ለማግኘት ቻናላችንን ሰብስክራይብ፣ ላይክ እንዲሁም ሼር ማድረግዎን አይዘንጉ። በቀጣይ ቪዲዮ እስከምንገናኝ ሰላም ይቆዩን።